ማርካብ ዳግም ናማንዴ ራቶ ሀንዬ እኔ ራሴ እኮ ስራ አስጨርስ መጣ ነበር። መነጋገር ያለብን ነገር አለ። ምን ነው? ሰላም አይደለሽም እንዴ? ያኔና ያንተ ፍቅር እዚህ ጋር መቆም አለበት። ምንድነው የምታወሪው? ፍቅር ማለት ጽናት ነው ብለሽኛል ነበር እንዴ? ልክ ነህ። ፍቅር ጽናት ነው፣ ግን ፍቅር ብቻውን ትዳር አይሆንም። በዚህ 3 ዓመት ውስጥ ብዙ ነገር ተምሬያለሁ። እንዴት እንደማፈቅር፣ እንዴት እንደምቀና፣ እንዴት ይቅርታ ማድረግ እንዳለብኝ። አንተም ደግሞ እንደዛ። እና ታዲያ ይሄ ለትዳር አይረዳንም? ይረዳል፣ ግን ይሄ ፍቅራችን ትምህርት ነበር። የመጀመሪያ ፍቅር ልክ እንደ መጀመሪያ ትምህርት መሰረት ነው፣ ግን ደግሞ አይቆይ ማለት። አንቺ ከኔ ጋር የነበርሽው እንዴት መውደድ እንዳለብኝ ታስተምሪኝ ነበር? አዎ፣ እኔ ካንተ ብዙ ተምሬያለሁ። ካንተ ጋር ያሳለፍኳቸው ጊዜያቶች በጣም ውድ ናቸው። ነገር ግን ትዳር ደግሞ ቢዝነስ ይጠይቃል። ልክ ሳትሆኝ አትቀርም። ይሄ ፍቅር በልባችን ውስጥ ልክ እንደ ትልቅ ትዝታ ይኖራል። ለሚቀጥለው ህይወታችን ግን ትልቅ ትምህርት ይሆናል። ሆድዬ የማመሽ ከእንግዲህ ከጸነቀ ፀሐይ የውስጤ ጀንበር ጨልሟል የልቤ አዳራሽ ኖርሜ ነው ማፍቀር